ተስፋ አትቁረጥ። ወላሂ እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ። አላህን እየለመኑ ተስፋ ሳይቆርጡ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም። ነገር ግን ምን ይውጣ? የቂን ይፈልጋል፣ እርግጠኛ መሆን ይፈልጋል፣ በአላህ ላይ ትክክለኛ መተማመን ይፈልጋል። አላህ ያሰብነውን ያሳካዋል ያለምንም ጥርጥር። ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም። ያሳ ዱዓ ሙስተጃብ ይሆናል። ምን ነው በእርግማኑ በፋንታ መልካም ነገር ብንለምን። ነብዩ ሰለላሁ ዐለይሂ ወሰለም አሉ ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም በነፍሶቻችሁ ላይ ዱዓ አታድርጉ፣ መጥፎ ዱዓ ማለት ነው። ወላ ተድዑ ዐላ አውላዲኩም በልጆቻችሁም ላይ ዱዓ አታድርጉ። ወላ ተድዑ ዐላ አምዋሊኩም በገንዘቦቻችሁም ላይ ዱዓ አታድርጉ። ላ ትዋፊቁ ሚነላሂ ሰዓተን ዩስአሉ ፊሃ ዐጣአን ፈየስተጂበ ለኩም አላህን ለምናችሁ የሚገጣጠሙ ብሳ ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል። ልጅም ሲያጠፋ አላህ ያጥፋ አላህ ያውድምህ አትበል። እርግማና እናስወግደው። አላህ ሂዳ ይስጥበን፣ አላህ ቀልብ ይስጥን። ዱዓ አድርግላት። መኪና ምን ቢያለችህ እንዶች መኪና በተገለበጠች በጠፋች አትበል። ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ፣ ያማረውን አምጣልኝ፣ 10 ግፉኝ ማይለውን አምጣልኝ። ይሄን ዱዓ አድርግ። ንብረት ማለት ሳካት ንግዱም የሆነ ሲት እንደው የሱቅ እንደው በከሰረ በጠፋ አትበል። መች እንደሚገጠም አታውቅም። አንድ አባት ልጁ የመኪና ቁልፍ ጠየቀ። የለም ዘርበል አልሰጥህም አለ። እናቱን ላከበት። የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ። ወጣት ጭቃል ሰዓታት ተጠበቀ። ልጅ አይመጣም፣ ቢጠበቅ አይመጣም። ስልክ ተደወለ። ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ። ያ ሰዓት ተቀባይነት አለው። ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ። አላህ ያጥፋ አትበል። ኸይር ነገር እናድርግ። በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ። እንደው በጠፋው አትበል። እንደው የንብረት እንዲህ በሆነ አትበል። አላህ ሰፊ ብዙ አለው፣ ሀብታም ምንም አይጎልበት። አላህ እንለምነው እንጂ ሙስታሂድ ነን። በዚህ መልኩ ነው አላህ ለምን አላህ የተጨነቀን ባጠቃላይ ይፈርጃል። አመን ዩጂቡል ሙጠረ ኢዛ ደዓህ ማን ነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል ወየክሽፉ ሱአ መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ ወየጅዓሉኩም ኹለፋእ አልአርድ በምድር ላይ ተተኪ የሚያደርጋችሁ አኢላሁም አላህ ለመሆኑ ከአላህ ውጭ ሌላ አለን እንዴ? አለ እንዴ? የለም። ቀሊለን ማ ተዘከሩ እንደ ጥቂት እንኳን አትገሰጹ። አለ ሀብታም የሆነ ጌታ አላህ እያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው? ሰው ስትለምነው ሽርክ ያለው ነው ማለት ነው። ሽርክ ያለው ነው። ወደዛ እንመጣለን። ስትለምነው ሰው ይከፋል። የሰው ልጅ ሳትለምነው ስቀር ነው ደስ የሚለው። አላህ ደግሞ ተቃራኒ ነው። አላህ ስትለምነው ይደሰታል። ዛሬ ሰጥቻለሁ፣ ትላንትና ፎቅ ሰጥቼ ነበር በቃ አይልም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የቅደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑር፣ አላህ በረካ ያርግልህ። አሚን በሉ። አላህ በረካ ያርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስ። አላህ ድሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው? አላህ ነው። ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ነው።
ተመልካች ያደርጋል ወይ ቤት ተመልካች ያደርግሻል ያደርገናል አይደል? ዶክተር ይሄን እንዳትበላ ይሄን እንዳትበላ ይከለክላል። ታዲያ ሰው ከአላህ ከጃይ ነው አይደል? አንድ አባት አሉ ነግራቸዋለሁ ከዚህ በፊት አላውቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ዳውኜ መግዣ አጣው ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ። የዛኔ ማልበላዋትም አሉ። ከጃይ ነን ወላሂ። ስለዚህ አፊያን ትጠይቃለህ፣ ኸይር ነገር እንዲለግስ ትጠይቃለህ፣ አላህ ስለማያሳፍር። ስለዚህ አላህን ጭቅጭቅ ያ ረብ ብለን አላህን ልንማጸን ይገባል። ዱዓ ሙስተጃብ የሆኑባቸው ነጥቦች ልናገርና ፕሮግራም ይልስካ። አላህ ዱዓ ሙስተጃብ ያደርጋል፣ ይቀበላል። ወቅቶቹ አዛን እንዳለ አንወስን። አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድን ነው? ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዱዓ አድርግ። ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው። ዱዓ አድርጊ፣ እናድርግ። ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ፣ ሙስተጃብ ነው። ሌሊት ላይ የሚደረግ ዱዓ በተለይ ሌሊቱ 1/3 ሲቀር መጨረሻ ላይ የንዚሉ ረቡና ኢለ ሰማይ ዱንያ፣ ጌታችን አላህ ወደ ሰማያ ወደ ቅርቢቷ ሰማይ አላህ ይወርዳል። ግብዣ ያደርጋል አላህ። ማን ነው የሚለምነኝ የምሰጠው? ማን ነው ማረኝ የሚለኝ የምምረው? ማን ነው ጠብቀኝ የሚለኝ የምጠብቀው? ይላል አላህ። ግብዣ ያደርጋል አላህ። ያ ሰዓት እንነሳ። ጾመኞች ነን አይደል? ጾመኛ የሚያደርጉ ዱዓ ሙስተጃብ ነው። አድርግ ዱዓ። የዱዓ ወር ነው። ፊት ለፊታችን ደግሞ እየመጣ ነው። ምኑ አሽረል አኺር። ያ ሰዓት ደግሞ አሽረል አኺር ላይ ደግሞ በጣም ዱዓ የሚደረግበት ነው። ለይለተል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው። አንቦዝን። ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሽረል አዋኺር አሕያ ለይለ፣ ሌሊቱን ሕያው ያደርጉታል። ወአይቀዘ አህለህ፣ ቤተሰቦቻቸውን ያነቃሉ። ወሸደል ሚዕዛር፣ ትጥቃቸውን ይታጠቃሉ። ሌሊቱን ሕያው ያደርጋሉ። ሕያው ነው የሚያደርጉት። በምን? በዚክር፣ በቁርአን፣ በዱዓ፣ በሰላት፣ በሰደቃ፣ በመልካም ነገር ሁሉ ኸይር ነቢዩ ሕያው ያደርጉታል። ቢላህ አለይኩም እነዚህ ውድ ሌሊት ናቸው። እንድረስ አናቅ። የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ? ማዕተብ የተመታለት አለ? ላ ማንም የለም። ስለዚህ እነዚህ ሌሊቶች እንዳመልጡ ባልባሌ ነገር እንዳናሳልፍ። ያቺ አረንጓዴ ማስቲካ እያኘክን ምናምን ይቅርብን፣ በቃ ይቅርብን። ዱዓ ወቅት ነው። ያ ረብ እንበል፣ አላህን እንማጸነው፣ ጭንቀታችን ያስወግድልን። ትዳር የሌለ አለ እዚህ መሃል ብዙ አለ። ትዳር የሌለሽ አለሽ፣ ልጅ የሌለ አለ፣ ስራ የሌለ አለ፣ ቤት ኪራይ አለ። ያ ረብ በለው፣ ሀጃ አለምነው። አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለቱል ቀድር። ያ አላህ በለው፣ አላህን ለምነው፣ አያሳፍርም። በመልካም ነገር 10 ሌሊቶች እናሳልፍ። ዱንያ ላይ 1 ወር እንዲህ ካደረክ እንዲሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን። አኺራ ሱብሃንአላህ ወላሂ እድል ነው ይህ ወር ላይ መገኘት። يقول ابن الجوزي تالله لو قيل لأهل القبور لتمنوا يوما من رمضان بالله ينبي يكبر بالتبيتوች ተመኙ ቢባሉ ከረመዳን አንድ ቀን ይመኙ ነበር። አንድ ቀን ምን ነው ባደረሰን ባጋጠመን ይሉ ነበር። እኛ እዛ ውስጥ ነን፣ ረመዳን ውስጥ ነን። ስለዚህ እጃችንን አንሳ፣ ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል። ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ። ሰለፎቹ ይባላል እንደው የሆነ ሀጃ ሲመጣባቸው የሚፈልጓትን ያቺን ሀጃ ለወንድሞቻቸው ዱዓ ያደርጉ ነበር። ለምን? በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ዳዕወቱል መርኢል ሙስሊሚ ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱና። አንድ ሙስሊም በሩቁ ለወንድሙ የሚያደርገው ዱዓ በኸይር ነገር ዱዓው ሙስተጃብ ነው አሉ። እንደ ራእሲሂ መለክ፣ እሱ ላይ የተመደበ መላኢካ አለ፣ ሙወከል የተወከለ መላኢካ። ኩለማ ደዓ ሊአኺሂ ቢኸይሪን፣ ሁሌም ለወንድሙ
ዱዓ ባደረገ ቁጥር በመልካም ነገር በመልካም ነው። በመጥፎ ነገር ለወንድም ዱዓ አይደረግም። በመልካም በኸይር ነገር ነው። ሸር አላህ አይቀበል። ቃለ አልመለክ መላኢካው እንዲህ ይላል የተመደበው አሚን፣ አዎ ለወንድም የጠየቀውን አላህ ይስጥ። ወለከ ቢሚስል ለአንተም ለወንድም የጠየቀውን አላህ ይስጥ። አያችሁ ለአንተ ዱዓ የሚያደርገው ማን ነው? መላኢካ። ታዲያ መላኢካ ዱዓ አድርጎ አላህ አይቀበለው እንጂ الذين لا يعصون الله ما أمرهم ويفعلون ما يؤمرون። ስለዚህ እንደው እጃችንን አንሳባ አላህ ወቅቱም የዱዓ ወቅት ነው አይደል? እንደ ፊልስጤም ያሉትን ወንድሞቻችን ለይተን ዱዓ እናድርግላቸው። እንደው ያ ረብ እርዳቸው ብለን ዱዓ እናድርግ። እንደው ከጭንቀት ነጃ በላቸው፣ የበላይነቱን ለነሱ አድርገው፣ ድሉን ለነሱ አድርገው ብለን ዱዓ እናድርግ። ወላሂ በረሃብ እያለቁ ነው። ቦምብ ጥይት ነው እነሱ ላይ፣ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው። ያም ሆኖ ግን አልሐምዱሊላህ ይላሉ። ሸሂድነትን እየናፈቁ ይሄዳል። እስቲ ዱዓ እናድርግላቸው። የወንድም ዱዓ አይደል ሙስተጃብ አይደል? አዎ ከኛ በአካል ነው የራቁት፣ ወላሂ በሐሳብ በጭንቀትም ውስጣችን ያሉት። የነሱ ጉዳይ ካላሳሰበን ከነሱ አይደለንም፣ ከሙስሊሞች አይደለንም እኮ አይደል? መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም። የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንደ ወላሂ እናንሳ። የኔ ልጅ ብትሆንስ እዛ ቦታ ላይ፣ የኔ ሚስት ብትሆንስ፣ የኔ ወንድም እናት እህት ቢሆኑስ፣ እስቲ እንዲህ ብለን እናስባ። እኛ ደግሞ ኢስላማዊ ወንድማማቾች እህትማማቾች ነን። ዘር ማይገድበን፣ ድንበር ማይገድበን፣ በከሊመቱ ላኢላሃ ኢለላህ የተሳሰብን በአላህ አንድነት ላይ ወንድማማች ነን። ስለዚህ ነይተን ዱዓ እናድርግላቸው። ሙስተጃብ ይሆናል። የወንድም ዱዓ ነው። ተጨንቀን ዱዓ እናድርግ። ወላሂ ስማችንን አቁመኛል፣ ግን ሙስሊም ወንድሞች ዓለም ላይ አለን ብሎ ያስባል። ዱዓ እናድርግላቸው። ሙስተዒድ ነን፣ ዱዓ እናድርግ። ሙስተጃብ ነው። ሌላው ሙስተጃብ የሚሆነው ዱዓ የተበዳይ ዱዓ ሙስተጃብ። በደልን እንራቅ። ዳዕወቱል መዝሉሚ ሙስተጃበቱን። የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን ፋጅር ቢሆን እንኳን ፈፉጁሩሁ አላ ነፍሲሂ ፋጅርነቱ መጥፎነቱ ለራሱ። በሌላ ዘገባ ወኢን ካነ ካፊረን ካፊር ቢሆንም ያአላህ እከሌ በድሎኛል እርዳኝ ቢል አላህ ፍትህን ስለሚወድ ዱዓውን ይቀበለዋል። ኩፍሩን ወዶት አይደለም። ምኑን ወዶ? ፍትህን ስለሚወድ። ሁሌም ከተበዳይ ጎን ስለሆነ አላህ። ስለዚህ በደል እንራቅ። ተበዳይ አይተኛም፣ በዳይ ቢረሳም። የወጋ ቢረሳ የተወጋ አይረሳም ነው አይደለ? አዎ ተበዳይ አይተኛም። አንድ ታሪክ ልንገራችሁ። ኢማም ሙስሊም የዘገቡት ቡኻሪም እንደዚሁ የዘገቡት ዑርዋ ኢብኑ ዙበይር ያስተላለፉት ታሪክ ነው። በደንብ አዳምጡ። አነ ሰዒድ ብኑ ዘይድ ኢብኑ ዐምር ብኑ ኑፈይል ረዲየላሁ ዐንሁ፣ ይህ ትልቅ ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም ደረሳ ነው። ሰዒድ ብኑ ዘይድ የሚባሉ ኻሰመቱ ዑርዋ ቢንቱ ወይስ፣ ዑርዋ ቢንቱ ወይስ የምትባል ሴት ከሰሰችው ኢላ መርዋን ብን አልሐኪም። መርዋን ብን አልሐኪም ይባል የሙስሊሞች ዳኛ ነው። ከሰሰችው ምን ብላ? ወዳአት አነሁ አኸዘ ሸይአን ሚን አርዲሃ፣ ከእሷ ከመሬቷ ትንሽ ነገር እንደሰረቃት እንደወሰደባት ድንበር እንደገፋባት ከሰሰችው። ፈቃለ ሰዒድ ተከሳሽ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ፣ እኔ ነኝ ከእሷ መሬት ምነካው ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ይህን የመሰለ አስተምሮ ከሰማ በኋላ ቃለ አለ ዳኛው፣ ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ምንድን ነው የሰማው አለው። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዒ አረዲን። የአንድ ሰውን መሬት አንድ ስንዝር ያለ አግባብ በዙልም በበደል የወሰደ አንድ ስንዝር ነገ የውመል ቂያማ 7 መሬት ይጠለቅለታል ተሸክሞ ይባላል። ስንት ካሬ ይወስድ? አንድ ስንዝር። ላኢላሃ ኢላላህ። ታዲያን ከሰማው በኋላ ነው እንዴ እኔ ከሷ እንደዚህ ምነካው ሲል ቃለ መርዋን የሚባለው ዳኛ ምን አለው? ላ አስአሉከ በይና፣ ከዚህ በኋላ ለአንተ ማስረጃ አምጣ ብዬ አልጠይቅህም። ባዕደ ሃዛ ፈቃለ ሰዒድ ምን አለ? ተበድሎ አይደል? አላሁመ ልዩ የተበዳይ ዱዓ፣ አላሁመ አላህ ወይ ኢንካነት ካዚበተን፣ እቺ ሴት ዋሾ እንደሆነች ፈዐሚ በሰረሃ፣ አይኗን አውረው፣ ወቅቱልሃ ፊ አርዲሃ፣ በዚህ በምድሯም ግደላት፣ በዚህ በከሰሰችኝ ምድር
فما ماتت اتشيت الموتتش من حتى ذهب بصرها عينها يتوقد بيونج وبينما هي تمشي في أرضها بزاو بمدروا عليه ستنكساكس إذ وقعت في حفرة فماتت عندش قد قواد لا يودكتشنا موتت جلال إمام مسلم بزقبت نجمو محمد بن زيد بن عبد الله ابن عمر بمعناه وأنه رآها ست ملكتات بهوتي يعلم أم يا أين سبرونا تلتمس الجدور قد قدات دابسالتش قد قدا أين سبور قد قدا دابسالا تلتمس الجدور قد قدات دابس نبر تقول راسهم تلنبر أصابتني دعوة السعيد يا سعيد دعانو يا جنين سعيد يا درقبين دعانو وأنها مرت على بئر في الدار التي خاصمته إلى فيها بزاو بتكراكرت مريت لاي ودقوار لاي ستهد فوقعت ودكت فيها بسلاي فكانت قبرها مصهون إلى هياتي تبدي دعاء مستجابنا يمج الرشاو دعاء نادر قال له الله لمن يقبلن نادر قال لنا لمن يقبلن كراساتين شكر من دنو تشكرو يا مجمروا على النبي صلى الله عليه وسلم لا يزال يستجاب للعبد الله لا عند باريا دعاء كما قبل اي وقدم ما لم يدعو باسم وانجل كونه اي قبل بونجل اسكلمنو درس او قطيعه الرحيم وين زمدنا بمقرت ما لم يستعجل اسكال تشاكل درس قيل يا رسول الله أنت الله ملكتنيا ما الاستعجال ما تشاكل مالت من دنو بلو تيكو دعاء لي قال يقول إلى إبارة قد دعوت وقد دعوت زارم لما كنت زارم دي نقب لما كنت فلم أرى يستجيب لي عندم تأبس يا رجل لي سيك أبلني على يوم منم بعده منم تأبس لي على يوم الآن فيستحسر عند ذلك ويدعو الدعاء تسفى قرطنا يسلاتنا دعاء ما أدري أقوم سلز استعجال أسفلك يوم جمروا موسى النهارون الله دعاء توني تقبلات بفرعون لاي كأربع عامات بوهالان مستجابين لاتشو إن يدمو دعاء دلقن يوم جمروا حديث الله وي ودو يمتال وي لآخرانو وي بلا تمل سؤال بزي بصبرو ما أدري ألبن ليلا إنيو أما قاقباتشن أستقاكل يمن لبسون الناس تقاكل دعاء مستجاب ديون النبي صلى الله عليه وسلم أبا هريرة باستلال الحديث اندزيان يا أيها الناس نان سوتوي إن الله طيب الله ملكام نطرونه لا يقبل إلا الطيبة طرون نقرن جاي يقبل وإن الله أمر المؤمنين الله ما يوتشن الزوال بما أمر به المرسلين ملكتن يوتشن باززبت قداي فقال اندسين يا أيها الرسل نانت ملكتن يوتشوي كلوا من الطيبات واعملوا صالحا كملكام بلو تمقبو ملكام مسرو إني بما تعملون عليم أني بمسروت أواكينين يالا وقال اندي مالا إن يندقمو يا أيها الذين آمنوا إن أنت أمنا تسوج كلوا من طيبات ما رزقناكم إن يكستنا تسيسي حلال ملكام تمقبو حرامنا قوموا لنا ثم ذكر كذا عند سو الرجل عند سو نوسو يطيل السفر من قريار الزمن أشعث أكبر سأقول تنتبار راواري لبسنو يمد يده إلى السماء الجنود السماء يزرقتوال تملكتو من قدنيا دعاء سيادرق الله يقبلوال من قدنيا كفل أقروطا دعاء لا يشكل الله يقبلال إيسو من قدنيا قس كل بلوال يمد يده إلى السماء سمونو الجنود السماء يزرقتوال يا رب يا رب يا رب لا كيتا يدرس اللي لا يجوال النبي صلى الله عليه وسلم قالوا ومطعامه حرام ميبلاو حرام ومشربه حرام ميتأتاو حرام وملبسه حرام ميلبسهم حرام وغذي بالحرام سونة باتك عليه يتجنباو بحرام فأنا يستجاب لذلك هذا الذي سونده دعاء مستجاب يوم الليل أيه ولد متبلاكونا دعاء مستجاب يوم مندمي ولد مبلات لببالو كالله كملكتنيو بطورنت كالله قا طورنت مكفت ولد ميبلا سو كباد ኃጢአት ነው ከከባድ ወንጀሎች አንዱ ነው ወለድ መብላት አኺራ ላይ ቅጣት የለውም ቢባል አለው የለውም ብላችሁ ቆርጣችሁ እንዳታስተላልፉ አለው የለውም ቢባል ግን እንደ ምሳሌ ነው አንተ ዱንያ ላይ ጭንቅ ብሎ ያ ረብ ስትል አንተ ወለድ ትበላለህ ዱዓ ሙስተጃባ አይሆንም መባል ይሄ ብቻ ቅጣቱ አይበቃም በአላህ በጨነቀ ሰዓት ያ ረብ ስትል ዘርበል መባል አትሰማም መባል ሐራም መብላት
በሐራም የመጡ ነገሮች ዱዓችን ሙስተጃብ እንደሆነ ያደርጋሉ። ሰዓድ ብን አቢ ወቃስ ዱዓው ምንድነው ሚስጥሩ ሲባል ሐላል መመገቡ ነው። ዱዓ ያደርጋል፣ አላህ ይቀበላል ሐላል ስለሆነ። ስለዚህ ሁላችንም በዚህ መልኩ ዱዓ እናድርግ። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ወዳጅ ለወዳጁ፣ ባልና ሚስት ዱዓ ተደራረጉ። ያንቺ ወልይሽ ነው፣ ያንቺ ወዳጅ እሱ ነው፣ እሷም ላንተ እንደዛ ናት። ዱዓ ተደራረግ። እርስ በራሳችን ዱዓ እንደራረግ፣ አላህ ይቀበለናል። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነት አልፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ዱዓችን አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን። አላህ መቅቡል ካደረገላቸው ባሮች መካከል አላህ ያድርገን። ኢባዳችንን በአጠቃላይ አላህ ይቀበለን። ረመዳናችንን፣ ሰላታችንን፣ ዚክራችን፣ ዱዓችንን፣ ቁርአኑንም ሁሉንም አላህ ይቀበለን። ኢባዳ ለሱ ብለን የሰራነውን ኢባዳ በአጠቃላይ አላህ ይቀበለን። አላህ ሱብሓነሁ ወተዓላ ጭንቀታችንን አላህ ያስወግድልን። ከመከራ ከጭንቀት አላህ ነጃ ይበለን። እኛ መካከል የተጨነቀውን አላህ ነጃ ይበለው። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ቤት የፈረሰባችሁም ያ አላህ የተሻለውን አላህ ያምጣላችሁ። ከጭንቀት አላህ ነጃ ይበላችሁ ያ ረብ። አላህ ሱብሓነሁ ወተዓላ ትዳር የሌለውን ወንዱንም ሴቱንም ጥሩ ትዳር አላህ ይለግሳችሁ። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳችሁ። ልጅ የሌላችሁ ብዙ ዓመት የተቀመጣችሁ ሶብር ያደረጋችሁ ያ ረብ አላህ ይለግሳችሁ። አላህ ዘከርያን ለግሰዋል፣ ሳራን ለግሰዋል፣ ኢብራሂምን ለግሰዋል። ምንም ይሳነው ጌታ አይደለምና ያ ረብ ልጅ የሌለውን አላህ ልጅ አላህ ይለግሰው፣ ልጅ አላህ ይለግሰው። ሷሊህ ልጅን አላህ ይለግሳችሁ። እንደዚሁም ልጅ ኖራችሁ ደግሞ መስመር የሳተባችሁ አላህ ወደ መስመሩ አላህ ያስገባው፣ ወደ መልካም ቦታ አላህ ያስገባው። አላህ ሱብሓነሁ ወተዓላ በዒባዳ እሱን እስከ ዕለተ ሞታችን ድረስ የምንገዛ እሱን የምናመልክ ለእሱ የምናጎበድድ አላህ ያድርገን። ከሽርክ አላህ ይጠብቀን፣ ከቀብር አምልኮ አላህ ይጠብቀን። ጭንቀት ሲደርስብን እሱን ብቻ የምንማጸን አላህ ያድርገን፣ እሱን ብቻ የምንለምን አላህ ያድርገን። ያ ረብ የታመሙብን ሙስሊም ወንድሞች እህቶቻችን በአጠቃላይ አላህ ይፈውሳቸው። የታመሙብን ቤተሰቦቻችን በአጠቃላይ አላህ ያሽራቸው። የሞቱብን ደግሞ ከቀብር ቅጣት አላህ ይጠብቃቸው። የጀነት አላህ ይበላቸው፣ የጀነት አላህ ይበላቸው። አላህ ሱብሓነሁ ወተዓላ የእኛንም መጨረሻ አላህ ያሳምርልን፣ የእኛንም መጨረሻ አላህ ያሳምርልን። ያ ረብ እዚህ ቤት የተከበረው ቤት ሰብስቦናል፣ ጀነት አልፊርደውስ እንደዚህ ሰብስበን። ያ ረብ የተከበረው ቤት ሰብስቦናል፣ እንደዚሁም በዱንያ ላይ በዑምራውም በሐጁም አላህ ይሰብስበን፣ በዑምራውም በሐጁም አላህ ይሰብስበን። ያ ረብ የአላህን ቤትን ሁሉም ይናፍቃል። ያ አላህ ሁሉንም አላህ ያድርሰው፣ ሁሉም የሚጎበኘው አላህ ያድርገው። ሁላችንም ለዛ የታጨን አላህ ያድርገን። አላህ ሱብሓነሁ ወተዓላ ፊልስጤም ያሉትን ወንድሞቻችን አላህ ነጃ ይበላቸው፣ እርዳታውን አላህ ይለግሳቸው። ያ አላህ በቃቸው አላህ ይበላቸው፣ የበላይነቱን ለነሱ አላህ ያርገው። ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። ይህ ወር የድል ወር ነው። ድሉን አላህ ለነሱ አላህ ያርገው፣ ድሉን ለነሱ አላህ ያርገው። በጠላቶቻቸው ላይ በላይነቱን አላህ ያጎናጽፋቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان يا رب العالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. لا إله إلا أنت سبحانك إنا كنا من الظالمين. اللهم تقبل منا صيام رمضان. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وآخر دعوانا الحمد لله رب العالمين. السلام عليكم ورحمة الله وبركاته.